አክሱም ያሉት ሙስሊም ወንድሞቻችን የሚደርስባቸው መከራ፣ ሰቆቃ፣ እንግልት በተወለዱበት ቄ በተወለዱበት ሀገር ላይ ያ የነጃሺ ሀገር ያ ፍትሃዊ ንጉሥ አለበት ወደዛ ሂዱ ብለው ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦችን የላኩበት ሀገር ላይ ዛሬ በወንድሞቻችን በእህቶቻችን ላይ የሚደርሰው እንግልት መከራ ወላሂ የሚዘገንን ነው። በጣም ከባድ ነው። እነዚህ ሰዎች አውሬዎች ናቸው። ይሄ አጥፊ ቡድን አውሬ የሆነ ቡድን ነው። ውሳኔው ምንድነው? ሰሞን የሰማነው ጀናዛ ጭምር አስፋልት ላይ ይዛችሁ መሄድ አትችሉም አሏቸው። በድብቅ በሸለቆ በምን ካልሆነም በአደባባይ ላይ ይዛችሁ መሄድ አትችሉም። ያ አላህ ጀናዛ ይዛችሁ መሄድ አትችሉም። ሰላት የሚባል መስገድ አትችሉም። አዛን የሚባል በማይክሮፎን ማውጣት አትችሉም። እነሱ ላይ የደመደሙቸው ነገር ነው። በአክሱም ሙስሊም ወንድሞቻችን እህቶቻችን ላይ በተወለዱበት ሀገር ላይ ነገር ግን እንደዚህ አምባገነን እንደሆኑ ወላሂ አይዘልቁም። ይዘልቃሉ። ወላሂ አላህ ያሳየናል።